ሰላም እንዴት ናችሁ? በዛሬ ቪዲዮ ከተለያዩ አይነት የስሊቭ አሰራሮች መካከል አንዱ የሆነውን ኬፕ ስሊቭን ይዤላችሁ መጥቻለሁ። እስከ መጨረሻ ድረስ አብራችሁን ቆዩ። ወደ ቪዲዮ እንሂድ። አሁንም እንደባለፈው ቪዲዮ ተጠቅምቶቹን ጀምሮ ተጠቃላ ከጽሁፍ አስቀምጬላችኋለሁ። 22 በ22 ኢንች የሆነ ጨርቅ የተጠቀምኩት እሱንም እኩል ቦታ አናጥፈዋለን ማለት ነው። ቪዲዮን የተመለከታችሁ ሰብስክራይብ ያላደረጋችሁን ካላችሁ ሰብስክራይብ አድርጉኝ። ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። አሁንም እኩል ሁለት ቦታ ካጠፈን በኋላ 10 ኢንች ላይ ምልክት እናደርጋለን ማለት ነው። ከርብ እያደረግን ቪዲዮ ላይ እንደምትመለከቱት ከርብ እንዲሰራልን አድርገን 10 ኢንች ለክተን ሁሉም ላይ እናሰምራለን ማለት ነው። ከዛ ያንን ያሰመርነውን ደግሞ ከደነቅን በኋላ የመቀስ እንቆርጠዋለን ማለት ነው። ቀጥሎ ሴንተሩን ለማግኘት መሀሉን ላይ ምልክት እናደርግበታለን። በምንገለብጠው ሰዓት መሀሉ የት እንደሆነ ለማወቅ ይረዳናል ማለት ነው። ያንን ያገኘነውን መሀል ደግሞ ቀጥታ መስመሩን እናሰምራለን። ወደታችን መልሰን ደግሞ እናሰምራለን። በመቀጠል እናደርጋለን የእጃችን ዙሪያ ወይም አርምሆል ከርባችንን እንለካዋለን ማለት ነው። 8 ኢንች መጥቷል። 8 ኢንቹን ለሁለት ስናጥፈው ስንት ይመጣል? 4 ኢንች ይመጣል። 4 ኢንች ወደ ታች እናሰምራለን። የመጀመሪያ የሰራነው ላይ ሄደን ማለት ነው። የሱን ደግሞ ሀፉን ደግሞ 2 ኢንች እናሰምርና በጎንም በአራት ማዕዘን አድርገን 2 ኢንች እናሰምራለን። ምልክት እናደርጋለን። ያን የሰራነው ምልክት ደግሞ ከርብ በማድረግ በእጃችን ማስመር እንችላለን። ይሄንን ከርብ አድርገን ከጨረስን በኋላ ያን የሰራነውን ክር እንቆርጠዋለን ማለት ነው። በእንደዚህ አይነት መልኩ ከቆረጥን በኋላ አሁን መልሰን መሀሉን እንይዘዋለን። ያንን በምናስተካክልበት ሰዓት የአርምሆላችንን ከርብ የሚመስል ቅርጽ እናገኛለን ማለት ነው። በመጨረሻ አሁን ቆርጣትን ፓርት እናንተም ትቆርጣላችሁ ማለት ነው። ስለዚህ በዚህ መልኩ እንዲጨረስን እንገኛለን። ቀጥሎ የሚቀረ ምንድነው? መስፋት ነው። ሰፍተን ደግሞ ምን እንደሚመስል እናያለን ማለት ነው። እናንተ ቪዲዮውን እስከመጨረሻው ድረስ ተከታተሉ። እኔ ጋር ከወዲሁ ልሰናበታችሁ። በቀጣይ ቪዲዮ ደግሞ ምን እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ማንኛውም አይነት ካላችሁ ጠይቁኝ፣ እኔ ለመመለስ ዝግጁ ነኝ። ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ።